ጥቁር ገበያ ማለት የመንግስት ህግ ቅጥር ወይም የዋጋ ስርዓት በመተላለፍ የሚደረግ ግብይት ነው ይላል። ለምሳሌ ብናይ ባንክ የሚሰጠው የውጭ ምንዛሬ አለ። ከዚህ ምንዛሬ ውጪ በብላክ ማርኬት ይሸጣሉ፣ ዶላሮች ምናምን ይመነዘራሉ። ይህን ምን እንለዋለን? ጥቁር ገበያ እንለዋለን ማለት ነው በጥሬ ትርጉሙ። ጥቁር ገበያ ለምን ይፈጠራል? ጥቁር ገበያ አንድ ሀገር ላይ ለምን ይፈጠር ይችላል የሚለውን ስናይ ደግሞ አንደኛ የእቃ እጥረቶች ሲኖሩ፣ ለምሳሌ በጣም የሰፕላይ እጥረት ኖሮ ብዙ ፈላጊዎች ካሉ በዚህ ሁኔታ ላይ ጥቁር ገበያ እንዲፈጠር ያደርጋሉ ማለት ነው። ምክንያቱም ብዙ ፈላጊ አለ። እነዛ ፈላጊዎች ከኖርማል ማርኬቱ ውጪ የሆነ እቃ ቢኖር በራሱ ይጠቀማሉ። ምክንያቱም የላቸውም፣ ሰፕላይ የለም እዛ ሀገር። ለጥቁር ገበያ አጋላጭ ይሆናል ማለት ነው። ሁለተኛ ደግሞ ከፍተኛ የዋጋ ቁጥጥር ካለ ነው። አንድ ሀገር ላይ የዋጋ ቁጥጥሩ በጣም ከፍተኛ ከሆነ እነዚህ ሰዎች በቀላሉ በማርኬት መሸጥ ፍላጎታቸው ይቀንሳል፣ ነጋዴዎቹ ማለት ነው። ስለዚህ ከፍተኛን ይህን የቁጥጥር ለመቋቋም ሲሉ በውጭ በድብቅ በብላክ የሚሸጡ ይገዳሉ ማለት ነው። ሶስተኛው ደግሞ ከፍተኛ ግብር ወይም ገደቦች ሲኖሩ ነው። አንድ ሀገር ላይ ነጋዴዎችን በጣም ሪጅድ ሆኖ መንግስት የሚይዛቸው ከሆነ፣ በጣም አሰልቺ የሆነ ግብሮች ካሉ እነዚህ ወደ ብላክ ማርኬት እንዲሄዱ ያደርጋቸዋል። እነዚህ ትልቅ ግፊቶች ናቸው። ሌላኛው ደግሞ ደካማ የህግ ማስፈጸም ሲኖር ነው። የህግ አስፈጻሚ ደካማ ከሆነ አንድ ሀገር ላይ ማንም ሰው ተነስቶ እንደፈለገ መሆን ከቻለ የብላክ ማርኬት ይኖራል ማለት ነው። በየሰፈሩ በየመንደሩ ብላክ ማርኬቶች እንዲፈጠሩ ያደርጋሉ ማለት ነው። ሌላኛው ደግሞ ሙስና ነው። ሙስና ካለ ያን አካል ማንም ሊጠይቀው አይችልም፣ በቀላሉ ማለፍ ይችላል። ብላክ ማርኬትን በቀላሉ ማካሄድ ይችላል ማለት ነው። እነዚህ አሁን ያየኋቸው ጥቁር ገበያን እንዲፈጠር የሚያስችሉ ነገሮች ናቸው ማለት ነው። በኢትዮጵያ የሚታዩ ዋና ዋና ጥቁር ገበያዎች ስናይ አንደኛው የውጭ ምንዛሬ ወይም የዶላር ገበያ ነው። ብዙ ሪፖርቶች እንደምናየው ከሆነ አብዛኛውን ከውጭ ሀገር የመጡ ዶላሮች ዳይሬክት ለመንግስት አውቋቸው አይገቡም፣ በብላክ ነው የሚገቡት። እንደገና የወርቅ ንግድ፣ አብዛኛው የወርቅ ንግዶች በትክክለኛው ማርኬት አያልፉም። በአንዳንድ በጥቂት ባለሀብቶች ወይም በጥቂት ባለስልጣኖች ውስጥ ነው። በዛ ቼን አልፈው ነው ገበያውን አልፈው የሚወጡት ማለት ነው። ስለዚህ ብላክ ማርኬት በጣም ተጠቂዎች ናቸው እኛ ሀገር ጋር ማለት ነው። ሁለተኛ የኮንትሮባንድ እቃዎች ናቸው። በአንድም በሌላ መንገድ ኮንትሮባንድ እቃዎች ወደ ሀገር ይገባሉ። እነዚህ ኮንትሮባንድ እቃዎች በጥቁር ገበያ ውስጥ ጋር የሚታዩ ዋናዎቹ ናቸው ማለት ነው። ሌላው ደግሞ የነዳጅ ህገወጥ፣ እነዚህን ስናይ በጣም በሚያሳፍር ሁኔታ እዛው ማደያው ቦታ ላይ በብላክ ሲመነዘር ሲሸጥ እናያለን። ይሄ ሀቅ የሚታይ ነገር ነው። ስለዚህ እኛ ሀገር ላይ ነዳጅ በጣም በብላክ ከሚሸጡት መካከል በጣም ዋነኛው ነው ማለት ነው። እና ደግሞ አንዳንድ መሰረታዊ ሸቀጦች የምንላቸው እነሱም በብላክ ብዙ ጊዜ ይታያሉ ማለት ነው። በኢኮኖሚ ላይ የሚያመጣው ተጽዕኖ ደግሞ ስናይ አሉታዊ ተጽዕኖ አለው። አሉታዊ ተጽዕኖ ከመካከል አንደኛው የመንግስትን ገቢ ይቀንሳል። እነዚህ ሰዎች በብላክ ሲሸጡ መንግስት ምን ያክል እንደሸጡ አያውቅም። ስለዚህ ከነዚህ ሰዎች ደግሞ ግብር አይሰበስብም። ስለዚህ እንደ ሀገር መንግስት ግብር መሰብሰብ አይችልም ማለት ነው። ይሄ አንደኛው መሰረታዊ ተጽዕኖ፣ መንግስት ገቢ በጣም ይቀንስበታል ማለት ነው። ሌላኛው ደግሞ የዋጋ ንረትን ይጨምራል። ይህም ሀቅ ነው። በኖርማል ገበያው የማያልፍ ከሆነ ከውጭኛው በውስጥ ተደብቀው የሚሸጡ ነገሮች ናቸው። እነዚህ እንደፈለጉ ነው ዋጋ የሚጨምሩት ምን የሚሉት። ስለዚህ ዋጋ ንረትን በጣም ይጨምረዋል። ምክንያቱም በብላክ ካረጋችሁት ኖርማል ላይ ሰፕላይ የለም ነው የምትባሉት። ስለዚህ እናንተ በሆነ ቼን ሄዳችሁ ነው ነገር መግዛት የምትችሉት። ስለዚህ ዋጋ ደግሞ እንዲጨምር ያደርጋል። ምክንያቱም ገበያ ላይ በትክክለኛ መንገድ ያሉ እቃዎች ዋጋቸው በጣም ይጨምራል። ምክንያቱም አብዛኞቹ ወደ ብላክ ማርኬት ገብተዋል ማለት ነው። ስለዚህ ለዋጋ ንረት መጨመር በጣም ዋነኛው ምክንያት ነው ማለት ነው። ሁለተኛው ደግሞ ሌላኛው የህጋዊ ንግዶች ፉክክር ይፈጥራል። እውነት ነው የኛው። እንደገና ሙስና ያበረታታል። እዚህ ማርኬት ውስጥ ያሉ ሰዎች ስራቸውን በደንብ ለማቀላጠፍ ሲሉ ሙስና ላይ በጥልቀት ይገቡበታል። ለዚህ ገበያ ያሳልጡናል የሚሏቸውን ከባለስልጣናትም ጀምሮ ነጋዴዎች ጋርም በብዙ መንገድ ለሙስና ተጋላጭ ይሆናሉ። ስለዚህ አንድ ሀገር ላይ ሙስና በደንብ
እንዲስፋፋ ያደርጋል ማለት ነው። ሌላኛው የመንግስት የገንዘብ ፖሊሲን ያዳክማል። የአንድ ሀገር የመንግስትን የገንዘብ ፖሊሲዋን ደካማ እንዲሆን በጣም ተጽዕኖ ይፈጥራል ማለት ነው። አሉታዊ ገጽታውን ስናየው ደግሞ ከስተመሮቹ ማርኬት ላይ ያለውን በፍሪ ማርኬት ጋር ያለን መገብየት ሲያቅታቸው ማለትም በማርኬቱ ጋር የሚፈልጉትን አክሰስ ሲያጡ ወደ ብላክ ማርኬቱ ተጎትተው ይገባሉ ማለት ነው። ይሄ አንዱ አሉታዊ ተጽዕኖ ነው። ኢኮኖሚስቶች እንዳጠኑት ከሆነ አብዛኛው ሰው ወደ ብላክ ማርኬት ይገባል፣ ይጠቀማል። ምክንያቱም ምንድነው? የሰፕላይ እጥረትን አለ። ሰፕላይ እጥረት ሲኖር የግዴታ ኮንሱም ማድረግ አለበት ከስተመር። ስለዚህ ያን ኮንሳምፕሽን ለማግኘት ሰፕላይ ከሌለ ማርኬት ጋር ግዴታ ስለሚሆንባቸው ወደ ብላኩ ይገባሉ ማለት ነው። ይሄ አሉታዊ ተጽዕኖ ነው ማለት ነው። ወደ መፍትሄው ስናልፍ መፍትሄዎቹ አንደኛ ምርትን ማሳደግ ነው። አንድ ሀገር ላይ እንደዚህ ነገሮችን ለማስቀረት ሰፕላዩን በደንብ መጨመር፣ አትሊስት መብለጥ እንኳን ባይችል ከዲማንዱ እኩል ማድረግ መቻል፣ ይሄ አንደኛው መፍትሄ ሊሆን ይችላል ማለት ነው። እንደገና የውጭ ምንዛሪ አቅርቦትን ማሻሻል ነው። ለምሳሌ አሁን ላይ ከረንትሊ መንግስት እያስኬደው ያለው በትንሹም ቢሆን ለዚህ ትንሽ ጥሩ ማሳያ ሊሆን ይችላል። ምክንያቱም የውጭ ምንዛሪ አቅርቦቷን ከድሮ አሁን የተሻለ ነው። ምክንያቱም በነፃነት መንቀሳቀስ ይቻላል። የውጭ ምንዛሪ አቅርቦቶች በማንኛውም አክሰስ ማድረግ ይቻላል። ስለዚህ እነዚህ አንድም ለመፍትሄ ሊሆን ይችላሉ ማለት ነው። ሌላኛው ደግሞ ህግ አስፈጻሚ አካል ነው። ህግ የሚያስፈጽሙት አካላት በዚህ ጋር ስሬስ መሆን አለባቸው። በቃ ይህ ለአንድ ሀገር ኢኮኖሚ መሰረት የሆነ ነገር ነው። ስለዚህ መሰረት የሆነ ነገር ደግሞ የሚያወድም ማርኬት ካለ ይህ ማርኬት ለመቋቋም ይህ ማርኬት ማጥፋት ባይቻል እንኳን የቻሉትን ያክል ለመቀነስ ህግ አስፈጻሚ አካላት በነቂስ መስራት አለባቸው ማለት ነው። ሌላኛው ደግሞ ሙስና መቀነስ፣ በመንግስት አስተዳደር የሚሆን በግል ዘርፉ ያሉ ሙሰኞችን አስተማሪ የሆነ ቅጣት በመቅጣት ሳትስፋይ እንዲሆን በማድረግ በተለያዩ መንገዶች ሙስና መቀነስ። ሙስና መቀነሱ የራሱ ኢፌክት አለው። ብላክ ማርኬት እንዲቀንስ የራሱ ኢፌክት አለው ማለት ነው። ሌላኛው ደግሞ ግልጽና ተገማች የሆኑ ኢኮኖሚ ፖሊሲዎችን መተግበር ነው። አንዳንድ ፖሊሲዎቹ ለራሱ ለአርቃቂ በራሱ ግልጽ ያልሆኑ ፖሊሲዎች አሉ። እንደዚህ አይነት ፖሊሲዎችን ማስቀረት፣ ግልጽና ከኢኮኖሚ ጋር ተገማች የሚሆን በቃ ሊሆን የሚችል አይነት ፖሊሲ መቅረጽ ቢችሉ እነዚህ እንደ መፍትሄ ሊሆን ይችላሉ ማለት ነው።